በታምር በ2025 አሁን በማሳያችሁ መንገድ ካልሆነ ገንዘብ የሚከፍል ዩቲዩብ ቻናል መክፈት አትችሉም። እያንዳንዱን ስቴፕ እዩት። ተመልሳችሁ ስትከፍቱ ስቴፕ ብትሳሳቱ ለማየት እንዲመቻችሁ ላይክ እና ሰብስክራይብ በማድረግ ጀምሩ። ይሄን ቪዲዮ ላይክ አድርጋችሁ ጀምሩ። ከዛ ስትከፍቱ ስቴፕ ብትሳሳቱ ተመልሳችሁ ታያላችሁ። ቀጥታ ወደ ቪዲዮ እንገባለን። እንግዲህ ወደ ቪዲዮ ተመልሰናል። ክሮም ብራውዘራችንን እንገባና በምልክት የምታዩትን ሶስቷን ሰረዝ እነካለን። በምልክት የምታዩትን ሶስቷን ሰረዝ ክሮም ጋር እንገባለን። ከዛ እቺን ሶስት ሰረዝ እነካና ዲስክቶፕ እናደርገዋለን። የክሮማችንን ለመስራት እንዲመቸን ማለት ነው። ወደ ኮምፒውተር ቀየር ነው ማለት ነው። ዲስክቶፕ ሳይት ከታች ዲስክቶፕ የምትላለች እሷን ነካና ዲስክቶፕ አደረግ። ከዛ youtube.com ብለን ሰርች እናደርጋለን። youtube.com ከዛ ሳይን ኢን ብለን እንገባለን። ከገባን በኋላ በምልክት የምታዩትን የፕሮፋይል ምልክታችሁን ትነካላችሁ። ከዛ እዚህ ሴቲንግ የሚላለ ስቴፕ ሴቲንግን ትነካላችሁ። በመቀጠል እዚህ በአድ ኦር ማኔጅ ዮር ቪዲዮ ቻናል ሚል አለ። እዚህ ሶስተኛው ላይ በምልክት አሁንም የምታዩት ሁለተኛው ላይ አድ ኦር ማኔጅ ቻናል ሚለውን እሱን ትነካላችሁ። ከዚህ በኋላ ምንድነው ክሬት ትሉታላችሁ። ክሬት ቻናል እንደዚህ ሲመጣ ያው ክሬት ቻናል አሁን የተለያየ ብዙ ቻናል አለኝ። እዚህ ላይ ክሬት ሚለውን ነካና አዲስ ነው የምንከፍት። እንደዚህ ክሬት ስትሉት ይመጣላችኋል። የዩቲዩባችሁን ስም ትሰጣላችሁ። ዩቲዩበር ልትሆኑ አይደል? እንግዲህ ግን አጭር ስም ነው መስጠት በቀላሉ ሊያዝ የሚችል ስም። ይሄንን ታሳቢ አድርጋችሁ ስም ትሰጡታላችሁ። ዩቲዩብ ቻናላችሁ እኔ አሁን ለምሳሌ ቴዲ 3 ብዬ ቴዲ 3 ያልኩት ከዛ ራሱ አንድ ላይ ያስቀምጥላችኋል። ያ ማለት አት ብሎ ራሱ መስጣችሁን ከዛ ሴቭ በቃ ስም ሰጣችሁት ሴቭ ወይም ክሬት ቻናል ትሉታላችሁ ማለት ነው። ከዛ ጨረስን። ክሬት አድርገን አሁን ካስተማይዝ ወይም ብራንድ እናደርጋለን ቻናላችን። ይሄን ለማድረግ ምንድነው የምናደርግ? ቀጥታ እታች የሴቲንግ ምልክት አለች። እታች ላይ የሴቲንግ ምልክቷን እንነካለን። በትንሹ ነው የምትታያችሁ። ወደ ታች ወደ ላይ በሉት ካልታየቻችሁ ያው በምልክት የምታዩት የሴቲንግ ምልክት አለች። እሷን እንነካለን ብራንድ ለማድረግ ወይም ደግሞ ተከፋይ የሚከፍል ዩቲዩብ ለመስራት እዚህ ሴቲንግ ላይ የሚስተካከል ነገር አለ። ስለዚህ እሱን ከነካን በኋላ ቀጥታ እንደዚህ ይመጣልናል። ይሄንን እዚህ ላይ አሁን ደግሞ ቻናል የሚለውን ከነዚህ ዝርዝሮች ውስጥ ቻናል የሚለውን የተለያዩ አሉ። አሁን እኛ የሚከፍል ለማድረግ ስለሆነ እየሰራን ያለ ቻናል የሚለውን እንነካለን። ይሄን እንነካለን። ላይክ እና ሰብስክራይብ ያላደርጋችሁ ፕሊስ ላይክ እና ሰብስክራይብ ያደርጋችሁ። እንግዲህ ቻናል የሚለውን ከነካን እነዚህ ቤዚክ ኢንፎ፣ አድቫንስ ፊቸር እና ኤሊጂቢሊቲ ፊቸር ኤሊጂቢሊቲ የሚል ሶስት ነገሮች ይመጣሉ። እዚህ ጋር ነው ወሳኙ ነገር ያለ። የመጀመሪያው ቤዚክ ኢንፎ ላይ ምን እናደርጋለን? ስልክ ቁጥራችንን ኢትዮጵያ ሀገራችንን እንቀይራለን። የሀገራችንን መቀየር ኢትዮጵያ አይሆንም፣ ምክንያቱም ዩቲዩብ ፓርትነር ስላልሆነች ኢትዮጵያ በኢትዮጵያ ብንለው አይቀበለንም ማለትም ሳንከፈልም። ስለዚህ እዚህ ጋር ምን እናደርጋለን? ቤዚክ ኢንፎ የምትለው ጋር ሀገራችንን ካንትሪ የሚለውን ዩናይትድ ስቴትስ፣ ጀርመን ሊሆን ይችላል፣ ኬንያ ብላችሁ ማድረግ ትችላላችሁ። ከኢትዮጵያ ውጭ ያሉ ጀርመን፣ ፍራንስ ብላችሁ አንዱን አድርጉ። ደስ ያላችሁን ችግር የለውም። ከዛ ኪወርድ የሚለው ጋር ስለምትሰሩበት ነገር ኢንተርቴይንመንት ሊሆን ይችላል። እኔ ለምሳሌ ቴክኖሎጂ አልኩት። እናንተም ደስ ያላችሁን ነገር ኪወርድ ስለምንድን ነው የምትሰሩ? ስለ ቴክኖሎጂ ነው፣ ስለ ኢንተርቴይንመንት ነው፣ ምንድነው የምትሰሩ የሚለው ኪወርድ ነው። እሱን ቴክኖሎጂ አላችሁት። ከዛ ቀጥታ ምን እናደርጋለን? ይሄኛውን ጨረስ ወደ አድቫንስ የሚለው ጋር እንሄዳለን። ወደ ሁለተኛው እዛው አድቫንስ የሚለው በምልክት ማሳያችሁ ጋር እሱ ጋር እነካለን። እሱን ከነካም በኋላ እዚህ ጋር ደግሞ ምንድነው ለልጆች ነው ለአዋቂዎች የምትሰሩ የሚለውን ለአዋቂዎች ነው የሚለውን ይሄን ሁለተኛውን ቲክ አድርጋችሁ ታልፉታላችሁ። ከዛ ፊቸር ኤሊጂቢሊቲ እዚህ ጋር ነው ወሳኙ ነገር ያለ። ፊቸር ኤሊጂቢሊቲ ላይ የመጀመሪያውን ያው ክሬት ስላደረግ ኤሊጂብል አድርጎታል። ሁለተኛዋን እዚህ ጋር ስልክ ቬሪፋይ እናደርጋለን። ወሳኝ ስቴፕ ነው። ሁለተኛዋን እነካለን። ሁለተኛውን እነካለን። በመልእክት የምታዩትን ሁለተኛውን እሱንም ማብራት አለብን። ከዛ እዚህው እንደዚህ ስነካ ቬሪፋይ ፎን ነምበር ይላል። ፎን ነምበራችንን ቬሪፋይ እናደርጋለን። በጣም ቀላል ነው። የራሳችን እዚህ ጋር ኮድ ስለሚልክ ቬሪፋይ እናደርጋለን። ቬሪፋይ ብለን ነክተን ያመጣልናል እንደዚህ። ስለዚህ እዚህ ጋር ኢትዮጵያ እንልና እንደ ቅድሙ ሀገር አንቀይርም። እዚህ ጋር ኢትዮጵያ ብለን በቴክስት ላክልኝ የምትለዋን ካበራን በኋላ ኢትዮጵያ ብለን ስልክ ቁጥራችንን እንጽፋለን። ቴክስት ሚ ቱ ቬሪፊኬሽን ኮድ በቴክስት አርከዋልከው። ከዛ ምንድነው የምናደርግ? ኢትዮጵያ እንሞላለን። ኢትዮጵያ ነው መሞላት ያለበት እዚህ ጋር ችግር የለውም።
ምክንያቱም ስልክ ቁጥራችንን አስገብተን ቴክስት ሊላክልን ነው ቬሪፊኬሽን ማለት ነው ይልክልናል እዚህ ጋር። ስለዚህ ኢትዮጵያ ብለን ከሞላን በኋላ ስልክ ቁጥር እንደዚህ ሲያመጣ +251 ብላችሁ ነው የምትጀምሩ። +251 ብላችሁ ስልክ ቁጥራችሁን ትጽፋላችሁ። እኔ አሁን ስልክ ቁጥሬን እየጻፍኩ ነው +251። ከዛ ከጻፋችሁ በኋላ ኔክስት ትሉታላችሁ። ኔክስት ትሉት እዛው ላይ በ1 ደቂቃ ባልሞላው በ30 ሰከንድ ውስጥ ምን ያደርጋል ቬሪፊኬሽን ኮድ ይልክላችኋል በስልካችሁ። ያንን ኮድ ኮፒ አድርጋችሁ እዚህ ጋር መሙላት ልከናል ይላል። ስለዚህ እዛው አሁን ላይ ነው መጣልኝ ሞላሁት፣ ኮዱን ሞላሁት። ኮዱን ከሞላችሁ በኋላ ሰብሚት ትሉታላችሁ። ጨረሳችሁ ማለት ነው። ስለዚህ ያቺኛዋን ሁለተኛዋን ፊቸር ኤሊጂቢሊቲ ላይ አበራን ማለት ነው። አሁን 15 ደቂቃ በላይ ቪዲዮ መጫን ትችላላችሁ፣ ታምሌል ማድረግ ትችላላችሁ፣ ብዙ ነገሮች ታረጋላችሁ በዛች ስቴፕን ቬሪፋይ ስላደረጋችሁ ብቻ ባክ ትሉትና አሁን ቀጥታ ትሄዳላችሁ። ዘው ባክ ብላችሁት ከሄዳችሁ በኋላ ዘው ዩቲዩብ ስቱዲዮ ላይ ይመልሳችኋል። ከዛ ይኸው እንደምታዩት ሁለቱም በርቷል። የሶስተኛውም በራሱ ጊዜ ነው የሚያበራው፣ ጊዜ ይጠብቃል። ስለዚህ ይሄን ምንም የምትነኩ ነገር የለውም። ከታች ሴቭ ብላችሁ ሴቭ አድርጋችሁ ትወጣላችሁ። አሁን ሞኔታይዝ የሚለውን ወይም ደግሞ የዶላሩን ምልክት ስትነኩ ምን ይመጣል? 1000 ሰብስክራይበር እና 4000 ቪውአር ሲኖራችሁ መከፈል ጀምራላችሁ። አሪፍ ቪዲዮ እየሰራችሁ መጫን ነው። በደንብ ክሬቲቭ መሆን ነው። አሪፍ አይዲያ። እንግዲህ ዛሬ ይሄን ይመስላል። ዩቲዩብ ቻናላችን እንዴት እንደሚያድግ የሚል የሰራሁት ምርጥ ቪዲዮ አለ። እሱ ቪዲዮ ብታዩት በደንብ ታተርፋላችሁ። ይሄን ስቴፕ ተከትላችሁ በደንብ ከሰራችሁ የሚከፍል ዩቲዩብ ቻናል ፈጠራችሁ ማለት ነው። ለዛሬ ይሄን ይመስላል። አመሰግናለሁ። እንደነገርኳችሁ ዩቲዩብ ቻናል ማሳደጊያ መንገዶች የሚል ቤስት ዌይ ቪዲዮ ሰርቻለሁ። እሱን ቪዲዮ እዩት። የዛሬ ይመስላል። ባይ ባይ።